ስለማፈቅር ነው እሺ የማደርገው። በሱ አስተሳሰብ ሴት ልጅ ራቆቷን ማየት ቆንጆ ምግብ ከመብላት ይልቅ ጣፋጭ ነው ብሎ ነው የሚያስበው። ዋትስአፕ ይላል ዩቲዩብ ኢሹ ቦይ ናቲ። በዛሬው ቪዲዮ ደግሞ እርቃኗን የተባለው ሙቪ ትሬለር የምንመለከት ይሆናል። ከተለቀቀ ኦልሞስት 9 ቀን ምናምን ሆኖታል ፊልሙ ሳይሆን ትሬለሩ እና ብዙ ሰዎች ሲነጋገሩበት ነበረ። እሱ ሙቪ የምንመለከት ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡን ትችላላችሁ። እንግዲህ ቤተሰብ የሆናችሁ ደግሞ ላይክ በማድረግ ለብዙ ሰዎች እንዲደርስ ማድረግ ትችላላችሁ። ቀጥታ ወደ ቪዲዮ። ከእናንተ እኩል ነው የምመለከተው። ብዙ ሀብታሞች ብር አላቸው፣ ነገር ግን በብሩ ነፃነትን አልገዙ። አንቺ ለስንት ዘመን መስኮቱ በተሸፈነ መኪና ሄድሽ፣ አካባቢሽን እንኳን አታውቂ። ኋላ የሰው አይን እንዳትገቢ። አንቺ የምትታይ እንጂ የምትበይ ፍሬንሽ። እሺ የዛሬዋ ፀሐይ እንዴት ደምቃለች! ፀሐይ ጨረቃ ማለት ነው። ሲያውሳቲኝ ላንቺ ብዬ ስንት ቦታ እንደተመቱ፣ ግን እነሱ ከመቱኝ በላይ አንቺ ነሽ የሰበርሽ። የፍቅር ኬሚስትሪ ምን ያህል እንዳፈቀርኩ ወደፊትም እንደማፈቅር ሳስበው ጨንቀኝ። እና አሁን አልመሽም ወደ ቤት አትይ? 18 ዓመት እኮ ሞልቶኛል። እና አምሽቼ ነው የምገባው። 18 ዓመት ሲሆን የምር እድሜ ግን በጣም መጠንቀቅ ወደ ጉዳያችን ግባ። በጣም አሪፍ። አሁን ከኛ እንዴት እንደሚበልጥ ያለ ይሄ ነገር ግን ችግር አይመጣብንማ። በችግር ውስጥ አባቴ አምናለሁ። ስለማፈቅር ነው እሺ የማደርገው። በሱ አስተሳሰብ ሴት ልጅ ራቆቷን ማየት ቆንጆ ምግብ ከመብላት ይልቅ ጣፋጭ ነው ብሎ ነው የሚያስበው። የሚገርመው ደግሞ አጧታረኛ አንቺ ነሽ። አነሳ ምን ሆነ ይሁን? እኔ አንቺን በባርነት ከያዘሽ ከእናትና አባትሽ እጅ ለሞትሽ ነፃነትን ሰጥቶሽ ፍቅርን፣ ደስታን አንድ ባንድ ለፊደል አስቆጠርኩሽ። አንልለ ልሂድ ትፈቅጂልኝሽ? አሁን ላይ የሆነ ሰዓት አስተውላችሁ ከሆነ ቴሌግራም ላይ ቪዲዮ ተለቀቀ ምናምን ትሬንድ ነበረ እና እባካችሁ እንዲህ የምታደርጉ ወንዶች ረፉ፣ ሴቶች ደግሞ ቪዲዮ አትላኩ። አያስፈልግም፣ ፎቶም አያስፈልግም። ነገ ከነገ ወዲያ ያ ሰው ምን እንደሚያደርግ አታውቁምና እስኪ ሙሉ ቪዲዮ ሲለቀቅ ሐምሌ 4 መሰለኝ ካልተሳሳትኩ ሐምሌ 4 ይለቀቃል ተብሏል። እንግዲህ እስኪ አሪፍ ፊልም ይመስላል። እርግጠኛ ነኝ እናንተም እንትን ብላችሁ እንደምትጠብቁ። እንግዲህ ለዛሬ የያዝኩላችሁ ፊልም ይህን ይመስል ነበረ። በቀጣይ ባበደ ሪያክሽን ቪዲዮ እስክንገናኝ ድረስ ፒስ አውት። ደግሞ ሰብስክራይብ እና ላይክ አትርሱ ባካችሁ። ተው አርጉ፣ አይቆጥርባችሁ። እሺ ይመቻችሁ።